ሰላም ክንፈኔ ዛሬ 5 ሞባይል አፕሊኬሽኖች እኔ የምጠቀማቸው እናንተም ግዴታ መጠቀም ያለባችሁ ከስልካችሁ መጥፋት የሌለባቸው በስራችሁ ብዙ ነገር ያግዛችኋል ብዬ ያሰብኳቸውን 5 አፕሊኬሽኖች ይዤላችሁ መጥቻለሁ። ስለ ቴክኖሎጂ ማወቅ የፈለጋችሁ ይህንን ቻናል ላይክ፣ ሰብስክራይብ ኤንድ ሼር አድርጉ፣ ትጠቀሙበታላችሁ። የመጀመሪያው ኖሽን ነው። ኖሽን ስራዎችን ኦርጋናይዝ ማድረግ ከፈለጋችሁ እስካሁን የሰራችሁ ስራዎችን እንደ ዳታ አስቀምጣችሁ ወደፊት ደግሞ ለምሰራችሁ ስራዎች ዛሬ ቼክ እያደረጋችሁ ቱ ሊስት የምታዘጋጁበት ለተማሪዎች ፕላን የምታወጡበት እንደምታዩት እኔ ለጅም ያወጣሁት ፕላን አለ። የሚገርም አፕሊኬሽን ነው፣ ይጠቅማችኋል። ቼክ አድርጉት። ኖሽን ኤአይም አለው፣ የምትፈልጉትን ያግዛችኋል። እንደዚህ ቴምፕሌት ፈልጋለሁ ብትሉም ኖሽን ሰጀስት ያደርጋችኋል ማለት ነው። ሁለተኛው ዶሊንጎ ነው። ስፔሻሊ ቋንቋ መማር የምትፈልጉ ሰዎች የሚገርም አፕሊኬሽን ነው። በጣም ዩዘር ፍሬንድሊ ነው፣ ትወዱታላችሁ። ስትጠቀሙት ደስ እያላችሁ ሳይሰለቻችሁ የምትማሩበት የሚገርም ትምህርት ቤት ነው። በተጨማሪም ማቴማቲክስ፣ ሚውዚክ እና ቼዝ ጌም መጫወት የምትፈልጉ ይህንን አፕሊኬሽን በጣም ትወዱታላችሁ። አሁኑኑ ስልካችሁ ላይ ኢንስታል አድርጋችሁ ሎጊን አድርጋችሁ ጀምሩት። በሶስተኛ ደረጃ ካንቫ ነው። ካንቫ እንደ ፖስተር፣ ሎጎ፣ ፎቶ፣ ትንንሽ ቪዲዮዎችን ኤዲት የምታደርጉበት አፕሊኬሽን ነው። ካንቫ ሎጎን ለማዘጋጀት ኤአይ ዳይሬክትሊ መጠየቅ ትችላላችሁ። ልክ እንደምታዩት እኔ ስኪፒን ሎጎ ስራልኝ ያልኩት እንደዚህ አድርጎ በተለያዩ አማራጮች አምጥቶልኛል ማለት ነው። የሚገርም አፕሊኬሽን ነው። ቴምፕሌት ለመጠቀም ብዙዎቹ ፔይድ ናቸው፣ ግን ፍሪም አላቸው። ፍሪዎቹን እየመረጣችሁ የምትፈልጉትን ቴምፕሌት ተጠቅማችሁ ዲዛይን ማለት ትችላላችሁ። ጊዜያችሁን ትቆጥቡበታላችሁ። በአራተኛ ደረጃ ዋን ኖት የሚገርም አፕሊኬሽን ነው። ልክ ኖትቡክ ላይ እስክሪብቶ አንስታችሁ እንደምትጽፉት በነፃነት የምትጽፉበት በጣም ደስ የሚል አፕሊኬሽን ነው። እኔ ሁልጊዜ እጠቀመዋለሁ። ከሱ በተጨማሪ ደግሞ ስልካችሁ ላይ ጽፋችሁ ኮምፒውተራችሁ ላይ የምታገኙት በጣም ቀላል ደስ የሚል አፕሊኬሽን ነው። ከጓደኞቻችሁ ጋር ሼር ማለት ትችላላችሁ። እሱም ብቻ አይደለም፣ ኖሽንም ጓደኛችሁ ጋር ሼር ማለት ትችላላችሁ። ለስራ ባልደረቦቻችሁ ጋር ሼር ማለት ትችላላችሁ። ካንቫም በተመሳሳይ ዲዛይን የምታደርጉት ፖስተር ላይ፣ ሎጎ ላይ ሌላ ሰው አዳርጋችሁ ያም ሰው ዲዛይን እያደረገ አብሯችሁ እንዲሆን እንዲያይ ማድረግ ትችላላችሁ። ዋኖትን በተመሳሳይ እንደዛ ማድረግ ትችላላችሁ ማለት ነው። ማጋራት ትችላላችሁ። የሚገርም አፕሊኬሽን ነው፣ በጣም ትጠቀሙበታላችሁ። አሁን ኢንስታል አድርጉት። አምስተኛ እና የመጨረሻው ጀሚኒ ነው። ጀሚኒ ምናልባት ብዙዎቻችሁ ቻትጂፒቲን ትጠቀማላችሁ። እኔ ለምን ጀሚኒ ተጠቀሙ ብዬ የምመክራችሁ ስፔሻሊ አማርኛ ከቻትጂፒቲ በተሻለ ጀሚኒ ሞር አማርኛ ያውቃል፣ ይናገራል፣ ያወራል። እንደምታዩት እኔ እያወራሁ አሳያችኋለሁኝ። ሰላም ጀሚኒ። ሰላም፣ እንዴት ነህ? ምን ልርዳህ እችላለሁ? አንቺ ማን ነሽ? እኔ ጀሚኒ ነኝ። በጉግል የሰለጠነ ትልቅ የቋንቋ ሞዴል ነኝ። አንተስ ማን ነህ? እኔ የኮምፒውተር ባለሙያ ነኝ እና ዛሬ ስለ ተከታዮቼ ስለ አንቺ እየነገርኳቸው ነው። አንቺ ምን ማድረግ ትችላለሽ? በጣም ጥሩ። ተከታዮችህ ብዙ አይነት ጥያቄዎችን ይጠይቁ ይችላሉ። ለምሳሌ ስለ ሳይንስና ቴክኖሎጂ፣ ታሪክ፣ ጂኦግራፊ፣ ባህል እና ሌሎችም የእውቀት ዘርፎች መረጃ ልሰጥ እችላለሁ። እንዲሁም የተለያዩ ስራዎችን ልረዳቸው እችላለሁ፣ እንደ ትርጉም መስጠት፣ የፈጠራ ስራዎችን መፍጠር እና ሌሎችም። ምን አይነት ጥያቄዎች ላይ እንዲያተኩሩ ትፈልጋለህ? እሺ፣ ከዚህ በተጨማሪ መዝናናት ቢፈልጉ አንቺ ጋር መዝናናት ይችላሉ? ቀልዶችን ትነግራቸዋለሽ? ለመዝናናትም ብዙ አማራጮች አሉኝ። ጨዋታዎችን ልናደርግ እንችላለን። አስቂኝ ታሪኮችን ልነግርህ እችላለሁ። ግጥሞችንም መፍጠር እንችላለን። ምን አይነት መዝናኛ ትመርጣለህ? በጣም አመሰግናለሁ። እስኪ ተከታዮች እኔ እንዲከተሉኝ፣ ፎሎው እንዲያደርጉኝ፣ ሰብስክራይብ እንዲያደርጉኝ ጠይቂልኝ። እሺ፣ በታላቅ ደስታ። ለተከታዮችህ እጅግ በጣም ጠቃሚና አዝናኝ መረጃዎችን እንደምታቀርብ እርግጠኛ ነኝ። ስለዚህ ጥሩ ምክሬ ይዘትህ ሳቢና ጥራት ያለው እንዲሆን ማድረጉ ነው።
አዳዲስ ነገሮችን ለመማር እና ለመዝናናት የሚረዱ ቪዲዮዎችን ያለማቋረጥ ስትለጥፍ ተከታዮችህም ይጨምራሉ። እንዲሁም ከአድማጮችህ ጋር መገናኘትህና አስተያየቶቻቸውን መቀበልህም በጣም ጠቃሚ ነው። መልካም እድል። አመሰግናለሁ። ምንም አይደል። በሌላ ጊዜ ማናገር ትችላለህ። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። ለተጨማሪ ቴክኖሎጂ ኢንፎርሜሽኖች የቻናል ይጠቅማችኋል።